አንድ ሐሳብ አጽናፈ ዓለምን ሊለውጥ ቢችልስ? አንድ ሰው ጊዜን ቦታንና ሁኔታን እንደገና ትርጉም መስጠት ቢችልስ? የሳይንስ ሊቅ ብቻ አልነበረም። ባለታምራዊ ህልም ከዘመኑ እጅግ ብዙ አስቀድሞ የተፈጠረ አእምሮ ባለቤት የነበረ ሰው። ይህ የአልበርት አንስታይን ታሪክ ነው። ሁሉንም ነገር የለወጠው ሰው። ክቡራን የግዛት የዩቲዩብ ቻናል ቤተሰቦች እና ይህንን ቪዲዮ በአጋጣሚ የከፈታችሁ ሁሉ ድጋሜ እንድንገናኝ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫንና ወዳጅነታችሁን ለማሳየት ላይክ በማድረግ አብረን እንድንቆይ ስል በአክብሮት እጠይቃለሁ። አልበርት አንስታይን የማወቅ ጉጉት ጅማሮ። አልበርት አንስታይን የተወለደው መጋቢት 14 ቀን 1879 ዓ.ም በአሁኑ ጊዜ የጀርመን ክፍል በሆነችው በኡርተንበርግ ግዛት ውስጥ በምትገኝ በኡልም በምትባል ትንሽ ከተማ ነው። ልጅ እያለ ለየት ያለ አይመስልም። እንዲያውም ቀስ ብሎ ይናገራል። 4 ዓመት እስኪሞላውም ድረስ ሙሉ አረፍተ ነገር ማለት አይችልም። አንዳንዶች ስልቹ እንደሆነ ሲናገሩ፣ አንዳንዶች መምህራን ደግሞ የትኩረት የመስጠት ችግር እንዳለበት ይናገራሉ። በውስጡ ግን የአልበርት አእምሮ በቀስታ ይለወጥ ጀመር። 5 ዓመት ሲሆነው አባቱ ኮምፓስ ሲሰጠው እንዲሁ ከመጠቀም ይልቅ በአይን በማይታይ ኃይል የሚንቀሳቀሰው የኮምፓሱ ጠቋሚ መርፌ ውስጡን አሳሰበው። ለምን እንዲንቀሳቀስ ያደረገው ምንድን ነው? ዓለምን የገዛው በአይን የማይታይ ኃይል ምንድን ነው? ለዓለም የምርምር እድገት መያያዝ ምክንያት የሆነች ትንሿ የጥያቄ እሳት ውስጡ ከሌሎች በተለየ መልኩ እንዲያደርግ የሚገፋፋው እውነታውን እንዲሸመድድ አልነበረም፣ ትልልቅ ጥያቄዎችን እንዲመልስ እንጂ። ሰማይ ሰማያዊ የሆነው ለምንድን ነው? ብርሃን ከምን የተሰራ ነው? የስበት ኃይል የሚሰራው እንዴት ነው? እና የመሳሰሉትም። የፈጠራ ባለቤትነት መብት ባለቤት የፊዚክስን አብዮት ያካሄደ አንስታይን 26 ዓመቱ ሲሆን በበርን ስዊዘርላንድ ውስጥ የሶስተኛ ደረጃ የፈጠራ ባለቤትነት ፈተና ሰራተኛ ሆኖ መስራት ጀመረ። ፈጠራዎችን በቀን ያነባል፣ ሐሳቦችን በሌሊት ያንሰላስላል፣ እንዲሁም በመካከላቸው የፊዚክስ ህልም ይታየዋል። ከዛም ሳይንቲስቶች በአሁኑ ጊዜ አነስ ሚራቢሊስ ወይም ተአምር ዓመት ብለው በሚጠሩት በአንድ ዓመት ጊዜ ውስጥ 4 ጽሑፎችን አሳተመ። እያንዳንዱም አብዮት። የመጀመሪያው ጽሑፍ አተሞች መኖራቸውን ያረጋግጣል። ይህም አቧራና ውሃን በተመለከተ አንድ ነገር ያትታል። በሌላ በኩል ደግሞ ብርሃን እንደ ቁስ ያለውን ባህሪ የሚያሳይ የፎቶ ኤሌክትሪክን ውጤት ያብራራል። አንጻራዊነት ማለትም ቲዮሪ ኦፍ ሪላቲቪቲ በሚለው ልዩ ንድፈ ሐሳቡ ደግሞ እንቅስቃሴን፣ ቦታንና ጊዜን እንደገና አንድነታቸውን አያይዞ ያብራራል። በመጨረሻም ቦምብ ወደ ሆነው ቀመሩ ያመራል። E እኩል ነው mc ስኩዌር። ጉልበትና ክብደት የአንድ ሳንቲም 2 ገጽታዎች ናቸው። በዛ ጊዜ እንዲህ ያለ ነገር አይቶ የማያውቀው ዓለም ብዙም ትኩረት አልሰጠውም ነበር። ለበርካታ ዓመታት አንስታይን ያሰባቸው ሐሳቦች በሳይንሱ ማህበረሰብ ውስጥ ጸጥ ተብለው ሲታለፉ ኖረዋል። ከዛም 1919 ደረሰ። ብሪታንያዊው የስነ ፈለግ ተመራማሪ ሰር አርተር ኤዲንግተን አንስታይንን በድፍረት የተነበየውን ትንቢት ለመፈተን ተነሳ። የስበት ኃይል ብርሃንን ሊያጠፍ ይችላልን? እብደት ይመስል ነበር። ይሁን እንጂ ይህ እውነት ከሆነ ህዋ ራሱ መሽከርከር ይችላል ማለት ነው። ኤዲንግተን ሙሉ በሙሉ የፀሐይ ግርዶሽ በተከሰተበት ወቅት በፀሐይ አቅራቢያ የሚገኘውን የከዋክብት ብርሃን ፎቶግራፍ አነሳ። ያየውም ነገር ይህንን ንድፈ ሐሳብ አረጋገጠ። አንስታይን እንደተናገረው የከዋክብት ብርሃን በፀሐይ የስበት ኃይል ይገፋል። ዜናው ዓለም አቀፍ ሆነ። አብዮት በሳይንስ አዲስ የዩኒቨርስ ጽንሰ ሐሳብ እያሉ እርሰ ዜናዎች ደመቅ ብለው መጻፍ፣ ጮክ ብለው መናገር ጀመሩ። አንስታይን በአንድ ጀንበር በዓለም ዙሪያ እንደ ቤተሰብ ስም ይፋ ሆነ። ዝነኛው ሳይንቲስት። በታሪክ ዘመናት ሁሉ እንዲህ ያለ ዝና ያተረፈ አንድም ሳይንቲስት አልነበረም። አንስታይን የሚታወቀው በክፍል ውስጥ ብቻ አልነበረም፣ በመጽሔቶች ሽፋን ላይ እንጂ። በመላው ዓለም በሚገኙ የንግግር አዳራሾች ይጋበዛል፣ እንዲያውም በፖለቲካዊ መድረኮች ላይ ሁሉ ይቀርባል። ይሁን እንጂ ዝናው ፈጽሞ አይደንቀውም። ይህ ሰው ግድ የማይሰጠውና ብዙውን ጊዜ ተራ ከመሆኑም በላይ ለመደበኛነት ምንም የማይጨንቀው ሰው ነበር። ያው ግራጫ ልብስ ያዘወትራል፣ ካልሲ ሳይለብስ ይረሳል፣ ቫዮሊን ሲጫወት ይታያል። ብዙ ሰዎች እሱ ሲናገር ለመስማት ቢመጡም አንድም ቃል መረዳት አይችሉም።
ያም ሆኖ ወደሱ ይሳቡ ነበር። ለሚያውቀው ነገር ብቻ ሳይሆን ለተወከለበትም ነገር ግድ አይሰጠውም። የአውሮፓ የፈተና ጥላዎች 1930ዎቹ መጀመሪያ ላይ አነስታይን ዝነኛ የነበረ ቢሆንም በትውልድ ሀገሩ የነበረው ስጋት እንደቀጠለ ነበር። ጀርመን እየተለወጠች መጣች። የናዚ ፓርቲ በመነሳት ላይ ነበር። ለአይሁዳውያን ለምሁራንና ለተቃዋሚዎች የነበረው ጥላቻ ከጊዜ ወደ ጊዜ እየጨመረ መጣ። በተጨማሪም ሰላማዊና ኩሩ አይሁዳዊ ሳይንቲስት የነበረው አልበርት አነስታይን የጥቃት ኢላማ ሆነ። መጽሐፎቹ በእሳት ተቃጠሉ። የሰጣቸው ንግግሮች ሁሉ ተቃውሞ አጋጠማቸው። ከዚያም በተደጋጋሚ የሞት ዛቻ ደረሰበት። በመሆኑም ሀገሩን ሸሽቶ ለመሄድ ተገደደ። አነስታይን በ1933 ጀርመንን ለቆ ወጣ፣ ላይመለስ። በፕሪንስተን ኒው ጀርሲ አዲስ በተቋቋመው የአድቫንስድ ስተዲስ ተቋም ውስጥ ያለውን ቦታ በመቀበል በዩናይትድ ስቴትስ መሸሸጊያ አገኘ። በቀሪው የህይወት ዘመኑ ሁሉ በዚያ ኖረ፣ እንዲሁም አሰበ፣ ሰራ። ይሁን እንጂ በውቅያኖሱ ማዶ ላይ ጦርነት በአሰቃቂ ሁኔታ በጣም ይከሰት ነበር። አነስታይንና ቦምቡ። አነስታይን ሁልጊዜ ጦርነትን ይቃወማል። በሰላም በዲፕሎማሲና በሰብአዊ ክብር ያምናል። ነገር ግን 1939 ዓ.ም የፊዚክስ ሊቅ ሊዮ ዢላርድ አስፈሪ አጋጣሚ ነገረው። ጀርመን የኒውክሌር ቦምብ እየሰራች እንደነበር። አነስታይን አደጋው ምን እንደሆነ ስላወቀ ከጊዜ በኋላ የሚቆጭበትን እርምጃ ወሰነ። ለዩናይትድ ስቴትስ ፕሬዝዳንት ፍራንክሊን ዲ ሩዝቬልት የአቶሚክ የጦር መሳሪያ አቅም ሊኖር እንደሚችል የሚያስጠነቅቅ ደብዳቤ የጻፈ ሲሆን ዩናይትድ ስቴትስም አስቀድማ እርምጃ እንድትወስድ አሳስቧል። ይህ ደብዳቤ የማንሃተንን ፕሮጀክት ለማስጀመር ረድቷል። ምንም እንኳ አነስታይን በቦምቡ ላይ በቀጥታ ሰርቶ ባያውቅም ይህ እኩል ነው ኤምሲ ስኩዌር የሚለው ቀመሩ በቀጥታ ለቦምቡ መሰራት ምክንያት ሆኗል። ዩናይትድ ስቴትስ በሂሮሺማና በነጋሳኪ ላይ አቶሚክ ቦምቦችን ስትጥል አነስታይን በጣም አዘነ። ለመሮጥ ፈጽሞ የማይፈልገውን ሩጫ ለመጀመርም ረድቶት ነበር። ከቦምቡ በኋላ ከጦርነቱ በኋላ የአነስታይን ዝና አዲስ መልክ ይዞ መጣ። ከዚያ በኋላ የፊዚክስ ሊቅ ብቻ ሳይሆን ዓለም አቀፍ ሕሊና ያለው ሰው ሆነ። ብሔራዊ ስሜትን፣ ዘረኝነትንና አመፅን በመቃወም ተናገረ። በአሜሪካ የሰብአዊ መብቶች ይደግፋል። አፍሪካዊቷ አሜሪካዊት የኦፔራ ዘፋኝ ማሪያን አንደርሰንን በአፍሪካዊነቷ ሆቴሎች ሲያስወጧት ቤት ውስጥ እንድትቆይ ጋበዛት። አነስታይን ኢፍትሐዊነትን እንደ ሳይንቲስት ብቻ ሳይሆን እንደ ሰው ሚስጥር ተመለከተው። እንዲያውም የሶስተኛው የዓለም ጦርነት ምን አይነት የጦር መሳሪያ ሊኖር ይችላል ተብሎ ሲጠየቅ በአጽንኦት መልስ ሰጠ። ሶስተኛው የዓለም ጦርነት ምን አይነት የጦር መሳሪያ እንደሚኖር አላውቅም፣ አራተኛው የዓለም ጦርነት ግን በበትርና በድንጋይ ይሆናል አለ። የመጨረሻው እንቆቅልሽ። አነስታይን በመጨረሻዎቹ ዓመታት በፖለቲካ ላይ ሳይሆን በእንቆቅልሽ ላይ ነበር የሰራው። የተፈጥሮ ኃይሎች በሙሉ የሚያብራራ አንድ የሚያደርግ የፊልድ ንድፈ ሐሳብ ማግኘት ፈልጎ ነበር። ግራቪቲ፣ ኤሌክትሮማግኔቲዝም እና እንቅስቃሴ እርስ በርሳቸው የተሳሰሩ ናቸው። ይሁን እንጂ ጥልቀት ያለው ምርምር ባደረገ መጠን የዚያኑ ያህል ማግኘት አዳጋች እየሆነ መጣ። ይህ በእንዲህ እንዳለ ፊዚክስ እየተለወጠ ነበር። የኳንተም መካኒኮች መበራከት ማለትም ምናልባትም አስተማማኝ ያለመሆን፣ ቅንጣቶች ብቅ ማለትና መጠፋፋት አነስታይንን አጠራጠረው። በታወቀ ሁኔታ እንዲህ ሲል አወጀ። አምላክ ከአጽናፈ ዓለም ጋር ዳይስ አይጫወትም። አብዛኛዎቹ የፊዚክስ ሊቃውንት በዚህ ሐሳብ አልተስማሙም። ሳይንስ ከዳር እስከ ዳር ተነጋነገ። አነስታይን ግን ከአቋሙ ፈንከች አላለም። የሆነ ነገር ስለፈራ አይደለም። ይሁን እንጂ አጽናፈ ዓለም ስርዓት እንዳለው ስላመነ ነበር። ሳይንስ በቁጥርና በቀመር ብቻ የተወሰነ አልነበረም። ይህ ደግሞ የአክብሮት መግለጫ ነበር። መለኮታዊውን የሚነኩበት መንገድ። በ1950ዎቹ ዓመተ ምህረት አነስታይን በጣም ዝነኛ ሰው ነበር። ነገር ግን ብዙም ግድ አልነበረውም። የእስራኤልን ፕሬዝዳንትነት ጨምሮ ስመጥር ኃላፊነቶችን አልቀበልም አለ። ጸጥታ በሰፈነበት የፕሪንስተን መንገድ ላይ መጓዝን ይመርጥ ነበር። የከረጢት ሹራብ በመልበስ ማስታወሻ ደብተሮቹን ጽፎ በማንበብና መጨረሻ ላይ በማንሰላሰል ጊዜውን አሳለፈ። ለመዝናናት ቫዮሊን ይጫወታል። ሞቅ ያለ ስሜትና ቀልድ ያላቸው ልጆች የጻፉለትን ደብዳቤዎች ያነባል። ሁሉም ነገር አንድ ለማድረግ
አንድ ጽንሰ ሐሳብ መፈለጉን ግን አላቆመም። እንደ አውሮፓውያን አቆጣጠር ሚያዝያ 17 1955 አነስታይን በሆድ ህመም ተሰቃየ። ቀዶ ሕክምና ለማድረግ ፍቃደኛ አልሆነም ነበር። በማግስቱ ጠዋት በ76 ዓመቱ ሞተ። የመጨረሻ ቃላቶቹ በጀርመንኛ የተጻፉ ናቸው። አልተሰሙም፣ አልታወቁም። አንጎሉን ያለ ቤተሰቡ ፍቃድ እንዲመረመር የተደረገው የተዋጣለት ሰው ሚስጥር እንዲታወቅ በማሰብ ነበር። ይሁን እንጂ አነስታይን ያደረገው በአንጎሉ ውስጥ አልነበረም። አጽናፈ ዓለምን ያየው እርሱ በዚህ መንገድ ነበር። አንድ ጊዜ እንዲህ ብሎ ነበር፣ ልዩ ተሰጥኦ የለኝም፣ የማወቅ ጉጉት ብቻ ነው ያለኝ። ዛሬ ሳይንቲስቶች የእኛን ጂፒኤስ ትክክለኛነት ለመጠበቅ በአንጻራዊነት በሪላቲቪቲ ቲዮሪ ላይ ይመካሉ። በፎቶ ኤሌክትሪክ ተጽዕኖ ምክንያት የፀሐይ ፓኔሎች እና ዲጂታል ካሜራዎች ይሰራሉ እና ምናልባት ያ ከሁሉም እውነተኛው ውርስ ነው። ዓለምን ለመረዳት ብቻ ሳይሆን ግን እሱ መደነቅን ላለማቋረጥ። አነስታይን ከሞተ ከ10 ዓመታት በኋላ አሻራው በሁሉም ነገር ላይ ማረፉ አልቀረም። ከጥቁር ጉድጓዶች እስከ ኳንተም ኮምፒውተሮች፣ ከስበት ሞገዶች እስከ ቢግ ባንግ ስራው መሰረት ጥሏል። ሆኖም ራሱን እንደ ነቢይ አድርጎ አይቶ አያውቅም። በአንድ ወቅት እንዲህ ብሎ ነበር፣ በጣም ውብ የሆነው ነገር ሚስጥሩ ነው፣ የእውነተኛው ስነ ጥበብና በሳይንስ ሁሉ ምንጭ ሆነ። ዝናን አላሳደደም፣ እውነትን እንጂ። እንዲሁም ይህንን ሲያደርግ ከምናስበው በላይ እንግዳና ውብ የሆነ አጽናፈ ዓለም ገልጿል። የተናገራቸው ቃላት ሁሉ ነፍስ አላቸው። አነስታይን አጽናፈ ዓለም ሚስጥር እንደሆነ አስተምሮናል። ሆኖም ይህንን ማድረግ የሚገባው ነገር ነው። ምናልባትም ከሁሉም እውነተኛ ቅርስ ሊሆን ይችላል። ዓለምን ለመረዳት ብቻ አይደለም። ከዱር ጸጉሩና ዓለምን ከሚቀይሩ ንድፈ ሐሳቦች በስተጀርባ አንድ ሰው ነበር። እንከን የለሽ፣ ጠንካራ፣ እልህኛና ጎበዝ ሳይንቲስት። ሙዚቃን ይወድ፣ አመፅን ይጠላ፣ እንዲሁም ድንበር በሌለው ዓለም ያምን ነበር። ለጽንፈ ዓለሙ ፓስፖርት ይዞ አያውቅም። ይሁን እንጂ በአይነ ህሊናው ከሱ በፊት ከነበረው ከማንኛውም ሰው ይበልጥ ተጉዟል። ምናባዊ አስተሳሰብ ከእውቀት ይበልጣል። በጣም አነስተኛ የሆነው ቅንጣት እንኳ ከፍተኛ ኃይል አለው። ግን ከዚህ በላይ ዩኒቨርስ የሚለካ ብቻ እንዳልሆነ አስገንዝቦናል። መደነቅ ነው። እንዲህ ዛሬ ማታ ከዋክብትን ቀና ብለህ ስትመለከት ሁሉንም ነገር በጣም ሰፊ ቦታ እንደሆነ ትረዳለህ። አንድ ጸጥ ያለ አስተሳሰብ ያለው ሰው በአንድ ወቅት እንዲህ ብሎ ለመጠየቅ ደፍሮ ነበር፣ ጊዜ እኛ እንደምናስበው ባይሆንስ? እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከደረሳችሁ ቻናሌን ሰብስክራይብ እና ላይክ በማድረግ የግዛት የዩቲዩብ ቻናል የቅርብ ወዳጅ ትሆኑ ዘንድ በአክብሮት እጠይቃለሁ።